ኦክቶበር 4 የዕለቱ መልእክት ርዕስ አስተምህሮ። ከውሾች ተጠበቁ፣ ከክፉዎችም ሰራተኞች ተጠበቁ፣ ከሐሰተኛም መገረዝ ተጠበቁ። ፊልጵስዩስ ምዕራፍ 3 ቁጥር 2። ደስ ይበላችሁ የሚል መልእክት እየሰማችሁ ቆይታችሁ በሰበር ሌላ የተጠንቀቁ መልእክት ስትሰሙ ለዚያ ጉዳይ ትልቅ ትኩረት መስጠት እንዳለባችሁ ትገነዘባላችሁ። ሐዋርያው ጳውሎስም ለፊልጵስዩስ አማኞች ያለው ይሄንኑ ነው። ሐዋርያው በፊልጵስዩስ መልእክቱ በጌታ ደስ መሰኘትን ማዕከል ያደረገ መልእክትን ደጋግሞ ከተናገረ በኋላ በመሃል ላይ አንድ የማስጠንቀቂያ ደውል ያሰማል። ይኸውም የአስተምህሮ ጉዳይ። እውነተኛው ደስታ የሚመጣው በክርስቶስ ኢየሱስ የመስቀል ሥራ በማመን ላይ ሲመሰረትና አዳኙ ጌታ ኢየሱስ የሕይወታችን መሪ ሲሆን ነው። ይህን ደስታ የሚበርዘው ነገር ቢኖር ክርስቶስን የሚሸፍን ልዩ ልዩ አስተምህሮ ሲመጣ ነው። በዚያ ዘመን ድነትን በሕግና በግዝረት ለመተካት ጥረት ይደረግ እንደነበረ ዛሬም የክርስቶስን አዳኝነት በብዙ እንግዳ አስተምህሮዎችና ልምምዶች ለመተካት ጥረት ሲደረግ ይታያል። በዚህ ጊዜ አማኝ መጠንቀቅ አለበት። ከክፉ አስተምህሮ ለመጠበቅ አይነተኛው መንገድ እውነተኛውን አስተምህሮ ማወቅ ነው። ለዚህም ነው ሐዋርያው ፊልጵስዩሶች ከክፉ ሰራተኞች እጅ የሚጠበቁበትን እውነተኛውን በክርስቶስ ያገኙትን ማንነታቸውን እንዲህ በማለት የሚያሳያቸው። እኛ በመንፈስ እግዚአብሔርን የምናመልክ በክርስቶስ ኢየሱስም የምንመካ በሥጋም የማንታመን እኛ የተገረዝን ነንና። ፊልጵስዩስ ምዕራፍ 3 ቁጥር 3። በዚህ ቃል መሰረት የእውነተኛ አማኞች መታወቂያ በሦስት መልኩ ቀርቧል። እርሱም እውነተኛውን አምላክ በእውነትና በመንፈስ ማምለክ፣ በእውነተኛው ጌታ መመካትና በሥጋ አለመታመን ናቸው። በሥጋ አለመታመን የግዝረትንና የሕግ ሥርዓትን መጠበቅን የሚወክሉ ቃላት ናቸው። ሐዋርያው በእነዚህ አንመካም ይል ነበርና እንመካለን በአምላካችን፣ አንመካም በራሳችን፣ እንመካለን በመስቀሉ፣ አንመካም በሕጉ። እንግዲህ እኛም ከሚሞግቱን የስህተት አስተምህሮች ለመገላገል የምንፈልግ ከሆነ በእውነተኛው አምላክ፣ በእውነተኛው ጌታ፣ በእውነተኛው መንፈስ፣ በእውነተኛው አምልኮ በዳንበት ወንጌል እንጽና። በእውነተኛው አስተምህሮ